ሃይ ጋይስ በዛሬ ቪዲዮአችን በጣም ምርጥ የላይቭ ስትሪም አፕሊኬሽን ይዤላችሁ መጥቻለሁ። እዚህ አፕሊኬሽን ገና እንደገባችሁ $0.5 ይሰጣችኋል። የሰራችሁትን ብር ካሽ አውት ለማድረግ $1 ጀምሮ ቀጥታ በባንክ ወይም ደግሞ ወደ ባይናንስ ካሽ አውት ማድረግ ትችላላችሁ። ይህንን አፕሊኬሽን ደስ ይባላል። በጣም ደስ የሚያስብል አፕሊኬሽን ነው። አፕሊኬሽን በደንብ የምትሰሩ ከሆነ በ13 ቀን $50 በላይ ትሰሩበታላችሁ። በዛሬ ቪዲዮአችን ስለዚህ አፕሊኬሽን ሙሉ አጠቃቀም ስቴፕ ባይ ስቴፕ አሳያችኋለሁ። ማለትም እንዴት አድርጋችሁ አካውንት እንደምትከፍቱ፣ እንዴት አድርጋችሁ ቬሪፋይ እንደምታደርጉ፣ እንዴት አድርጋችሁ ዶላር እንደምትሰሩ፣ እንዲሁም እንዴት አድርጋችሁ የሰራችሁትን ዶላር ካሽ አውት እንደምታደርጉ ሁሉም ነገር በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። አሁን ቪዲዮን ከመጀመራችን በፊት እንደዚህ አይነት የተለያዩ ኦንላይን ስራ ለማግኘት ይሄንን ቻናል ሰብስክራይብ አድርጉ። እንዲሁም ቪዲዮውን ላይክ በማድረግ ወደ ብዙ ሰው እንዲዳረስ ማድረግ ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ እዚህ ላይቭ ስትሪም አፕሊኬሽን ተሳታፊ ለመሆን ሊንክ ተጠቅማችሁ አፕሊኬሽን ዳውንሎድ ማድረግ አለባችሁ። ይሄንን አፕሊኬሽን ዳውንሎድ የምታደርጉበት ሊንክ ደግሞ ኮሜንት ላይ ፒን አድርጌላችኋለሁ። እሱን ሊንክ ነክታችሁ አፕሊኬሽን ዳውንሎድ ማድረግ ትችላላችሁ። ወይም ደግሞ ቀጥታ ወደ ቴሌግራም አፕሊኬሽናችሁ ትገቡና ሰርች ማድረጊያው ላይ ኢቢግራም 17 ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ ቻናል ይሄንን ትነኩታላችሁ። ከዛ ቀጥታ ወደ እኔ ቴሌግራም ቻናል ያስገባችኋል። እዚህ ጋር የተለያዩ ኦንላይን ስራ ምለቅላችሁ ቻናል ነው። እንዲሁም ስለዚህ አፕሊኬሽን አቀድሜ እዚህ ቴሌግራም ቻናል ለቅቄላችሁ ነበር። እንደምታዩት እዚህ ጋር እንዴት አድርጋችሁ ቬሪፋይ እንደምታደርጉ እንዴት አድርጋችሁ እንደምትሰሩ ቴሌግራም ቻናል አቀድሜ ፖስት አድርጌላችሁ ነበር። አሁን ይሄንን አፕሊኬሽን ዳውንሎድ ለማድረግ እዚህ ጋር ፒንድ ሜሴጅ የሚል አለ። እሱን ትነካላችሁ። ከዛ እሱን ከነካችሁ በኋላ ወደዚህ ያመጣችኋል። ይሄንን ወደ ላይ ታረጉና 18 ቁጥር ይሄንን የላይቭ ስትሪም አፕሊኬሽን ሊንክ እዚህ ጋር አስቀምጬላችኋለሁ። ይሄንን ሊንክ ትነካላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ያመጣችኋል። ስታርት ኤርኒንግ የሚል ይሄንን ትነካላችሁ። ከዛ እንደዚህ ያመጣላችኋል። ሲኢን ፕሌይ ስቶር አፕ የሚል ይሄንን ትነካላችሁ። ከዛ ቀጥታ ወደ ፕሌይ ስቶር አፕሊኬሽን ያመጣችኋል። ይሄንን አፕሊኬሽን ኢንስታል ታደርጉታላችሁ። ኢንስታል አድርጎ ከጨረሰ በኋላ ኦፕን ብላችሁ ወደ ውስጥ ትገባላችሁ። ከዛ አፕሊኬሽን ከከፈታችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። አካውንት ለመክፈት በጎግል አካውንት ነው የምትከፍቱት። የዚህ ጋር ጎግል ሎጊን የሚል ትነካላችሁ። ከዛ ስልካችሁ ላይ ያለ ኢሜል ያስመርጣችኋል። አንድ ኢሜል ትመርጡለታላችሁ። ከዛ ይሄንን ደግሞ አግሪ ኤንድ ሼር የሚል አለ። እሱን ትነካላችሁ። ከዛ ቀጥታ እንደዚህ ያመጣላችኋል። እዚህ ጋር ያላችሁበት ሀገር ትመርጡለታላችሁ። ኢትዮጵያ ካላችሁ ኢትዮጵያ ብላችሁ ትመርጡለታላችሁ። እዚህ ጋር ደግሞ ኢንቪቴሽን አይዲ ናምበር ያስፈልጋችኋል። ይሄንን አይዲ ናምበር ራሱ ያመጣላችኋል። ካለመጣላችሁ ደግሞ እንደዚህ ብላችሁ ያስገቡ 11596841 ብላችሁ ያስገቡ። ይሄንን ግዴታ ማስገባት አለባችሁ። ምክንያቱም ገና እንደገባችሁ $0.5 እንዲሰጣችሁ ይሄንን ኢንቪቴሽን ኮድ ያስፈልጋችኋል። ይሄንን ኢንቪቴሽን ኮድ ካስገባችሁ በኋላ እዚህ ጋር ወንዶች ከሆናችሁ ሜል፣ ሴቶች ከሆናችሁ ፊሜል ብላችሁ ትመርጡለታላችሁ። ሀገራችሁ ኢንቪቴሽን ኮድ ጽፋችሁ ከሞላችሁ በኋላ እዚህ ጋር ጆይን ደስ የሚል አለ። እሱን ትነካላችሁ። አሁን አካውንት ከፍታችሁ ጨርሳችኋል። እንደምታዩት $0.5 ይሰጣችኋል። ይሄንን ስሎት የሚል ትነካላችሁ። ከዛ እንደዚህ ያመጣላችኋል። እዚህ ጋር ስኪፕ የሚል አለ። እሱን ትነካላችሁ። ከዛ $0.5 ሪዋርዳችሁን ኮንፊርም ብላችሁ ውሰዱ። አሁን አካውንታችሁ በትክክል ከፍታችሁ ጨርሳችኋል። እዚህ ጋር የባምቡላ ምልክት አለች። እሷን ትነካላችሁ። አሁን ቀጥታ ወደዚህ ያመጣችኋል። እዚህ አፕሊኬሽን አንደኛ ሆስት መሆን አለባችሁ፣ ሁለተኛ ደግሞ ፌስ ቬሪፊኬሽን መስጠት አለባችሁ። አሁን እንዴት አድርጋችሁ ሆስት እንደምትሆኑና እንዴት አድርጋችሁ ቬሪፋይ እንደምታደርጉ ላሳያችሁ። በመጀመሪያ እዚህ ጋር ቬሪፊኬሽን የሚል አለ። እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። እዚህ ጋር ቬሪፋይ ናው የሚል አለ። እሱን ትነካላችሁ። ከዛ ሁለት አማራጭ ያመጣላችኋል። እናንተ ጆይን ኤጀንሲ የሚል ይሄንን ትነካላችሁ። ከዛ ወደዚህ ያመጣችኋል። ሆስት ለመሆን ኢንቪቴሽን ኮድ ያስፈልጋችኋል። ይሄንን ኢንቪቴሽን ኮድ ደግሞ እንደዚህ ብላችሁ ያስገቡ 11596841 ብላችሁ ያስገቡ። ይሄንን ሳትሳሳቱ ካስገባችሁ በኋላ እዚህ ጋር ኔክስት የሚል አለ። እሱን ትነካላችሁ። ኔክስት የሚል ከነካችሁ በኋላ ወደዚህ ያመጣችኋል። አሁንም በድጋሚ ቬሪፋይ ናው የሚል ይሄንን ትነካላችሁ። ኔክስት የሚል ከነካችሁ በኋላ ወደ እንደዚህ አይነት ኢንተርፌስ ያመጣችኋል። አሁን ፌስ ቬሪፊኬሽን ለመስጠት ይሄንን ካሜራ ትነኩታላችሁ። ከዛ የፊታችሁ ካሜራ ታነሱና ኦኬ ብላችሁ ወደዚህ ትመጣላችሁ። እኔ አሁን እንደምታዩት ካሜራ አንስቼ መጥቻለሁ። እናንተም የፊታችሁ ካሜራ ታነሱና ኦኬ ብላችሁ ወደዚህ ትመጣላችሁ። ከዛ እዚህ ጋር ስታትስ ቬሪፊኬሽን የሚል አለ። እሱን ትነካላችሁ። ከዛ ለወዲያ ያደርግና እንደዚህ ብሎ ያመጣላችኋል። ኢን ሪቪው ብሎ ያመጣላችኋል። ባክ ብላችሁ ከዚህ ትወጣላችሁ። ወደዚህ ከተመለሳችሁ በኋላ እንደምታዩት እዚህ ጋር ሜሴጅ ይላክላችኋል። ያንን ሜሴጅ ትነካላችሁ። ከዛ እሱን ከነካችሁ በኋላ ሲስተም ኖቲፊኬሽን ላይ ሁለት ሜሴጅ ይልክላችኋል። ሆስት እንደሆናችሁና ቬሪፋይ እንዳደረጋችሁ የሚያሳይ ይልክላችኋል። አሁን ቀጥታ ወደ ሲስተም ኖቲፊኬሽን ነክታችሁ ትገባላችሁ። ከዛ እዚህ ጋር ሆስት እንደሆናችሁና ቬሪፋይ እንዳደረጋችሁ ያሳያችኋል። ቬሪፊኬሽን ፊልድ ካላችሁ አልሰራ ማለት ነው። በድጋሚ ቬሪፋይ ማድረግ አለባችሁ። ቬሪፊኬሽን አፕሮቭድ ካላችሁ ደግሞ ቬሪፋይ አድርጋችሁ ጨርሳችኋል ማለት ነው። እዚህ አፕሊኬሽን ቬሪፋይ ካላደረጋችሁ ታስኮች መስራት አትችሉም፣ ማለትም ዶላር መስራት አትችሉም። እዚህ አፕሊኬሽን ግዴታ ቬሪፋይ ማድረግ አለባችሁ። አሁን ከዚህ ባክ ብላችሁ ትመለሳላችሁ። አሁን እዚህ አፕሊኬሽን ቅድም እንደነገርኳችሁ ለሰዎች ኢንቫይት ማድረግ፣ ታስኮች በመስራት ላይቭ ስትሪም በማድረግ ዶላር ታገኙበት
የምትሰሩበት ኦንላይን ስራ ነው። አሁን እዚህ አፕሊኬሽን እንዴት አድርጋችሁ ታስክ እንደምትሰሩና እንዴት አድርጋችሁ ኢንቫይት እንደምታደርጉ እንዴት አድርጋችሁ ላይቭ ስትሪም እንደምታደርጉ ላሳያችሁ። ታስኮች ለመስራት እዚህ ጋር ታስክ የሚል አለ። እሱን ትነካላችሁ። ከዛ እሱን ከነካችሁ በኋላ እዚህ ጋር 3 ታስኮች ያመጣላችኋል። 12000 ፖይንት የሚያስገኝ፣ 70000 ፖይንት የሚያስገኝ እና 3000 ፖይንት የሚያስገኝ። አሁን እነዚህ ፖይንቶች ለማግኘት ላይቭ ላይ 1 ሰዓት መቀመጥ አለባችሁ። ላይቭ ላይ 1 ሰዓት ለመቀመጥ ደግሞ ይሄንን ጎ የሚል ነክታችሁ ላይቭ ላይ መግባት ትችላላችሁ። ወይም ደግሞ እነዚህ ባክ ብላችሁ ትወጡና ይሄንን ትነካላችሁ። ከዛ እዚህ ጋር የተለያዩ ሰዎች ላይቭ የገባሉ እነዛ ጋር መግባት ትችላላችሁ። አሁን ግን ይሄንን ትነካላችሁ። ከዛ ፐርሚሽን ይጠይቃችኋል። ይሄንን ፐርሚሽን ኦንሊ ዚስ ታይም የሚል ትነካላችሁ። ከዛ ወደዚህ ያስገባችኋል። ጎ ላይቭ የሚል ይሄንን ትነካላችሁ። ከዛ ቀጥታ የራሳችሁን ላይቭ ከፍቶ ወደዚህ ላይቭ ያስገባችኋል። ከዛ አንድ ወንበር ላይ መቀመጥ አለባችሁ። ይሄንን ትነኩና ወንበር ላይ ትቀመጣላችሁ። ላይቭ ላይ ገብታችሁ እዚህ ወንበር ላይ ከተቀመጣችሁ በኋላ 1 ሰዓት መቆየት አለባችሁ። 1 ሰዓት ከቆያችሁ በኋላ ባክ ብላችሁ ከዚህ ትወጣላችሁ። እኔ አሁን ላይቭ ላይ 1 ሰዓት ተቀምጫለሁ። ፖይንቴን ለመውሰድ ከዚህ ባክ ብዬ እወጣለሁ በመጀመርታ። ከዛ ይሄንን ባምቡላ ምልክት ትነካላችሁ። ከዛ ታስክ የሚል ይሄንን ትነካላችሁ። ከዛ እንደምታዩት ላይቭ ላይ 1 ሰዓት ስለተቀመጥኩ 70000 እና 12000 ፖይንት ክሊም አድርጌ ያለኝ ነው። ክሊም የሚል የነካሁ ክሊም አደርጋለሁ። አሁን እንደምታዩት በአጠቃላይ 82000 ፖይንት ወይም ደግሞ ወደ ዶላር ሲቀየር 0.82 ዶላር ክሊም አድርጌ ያለው። ክሊም ያደረጋችሁትን ፖይንት ደግሞ የት እንደምታገኙ ላሳያችሁ። ከዚህ ባክ ብላችሁ ትወጣላችሁ። ከዛ ወደዚህ ባክ ብላችሁ ከተመለሳችሁ በኋላ እንደምታዩት እዚህ ጋር ፖይንታችሁ እዚህ ነው የሚቀመጥላችሁ። ለኔ እንደምታዩት 82000 ፖይንት እዚህ ተቀምጦልኛል። ይሄንን ማለት ደግሞ 0.82 ዶላር ማለት ነው። ሌላ ደግሞ እዚህ አፕሊኬሽን ለሰዎች ኢንቫይት ማድረግም ዶላር ማግኘት ይችላላችሁ። በአንድ ሰው 12000 ፖይንት ይሰጣችኋል። 12000 ፖይንት ማለት 0.12 ዶላር ማለት ነው። አሁን ለሰዎች ኢንቫይት ለማድረግ እዚህ ጋር ኢንቪቴሽን የሚል አለ። እሱን ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። ለሰዎች ኢንቫይት ለማድረግ እዚህ ጋር ኢንቫይት ፍሬንድስ የሚል አለ። እሱን ትነካላችሁ። ከዛ ሊንካችሁ ኮፒ ያደርግላችኋል። ለሰዎች ኢንቫይት አድርጋችሁ ያገኛችሁትን ፖይንት ደግሞ እዚህ ይቀመጥላችኋል። ዊዝድሮው የሚል ነክታችሁ ወደ ፖይንታችሁ መጨመር ትችላላችሁ። እዚህ አፕሊኬሽን የሰራችሁትን ዶላር ካሽ አውት ለማድረግ ቢያንስ 7 ቀን መስራት አለባችሁ። እኔ ደግሞ እዚህ አፕሊኬሽን ገና 2ኛ ቀኔ ነው እና እኔ እዚህ አፕሊኬሽን 7 ቀን ከሰራው በኋላ እንዴት አድርጋችሁ የሰራችሁትን ብር ካሽ አውት እንደምታደርጉ አሳያችኋለሁ። ነገር ግን አሁን አካውንታችሁ እንዴት አድርጋችሁ ሴት አፕ እንደምታደርጉና ወደ ምን ባንክ ካሽ አውት እንደምታደርጉ ላሳያችሁ። በመጀመሪያ ከዚህ ባክ ብላችሁ ትወጣላችሁ። ከዛ ወደዚህ ከመጣችሁ በኋላ እዚህ ጋር ዳይመንድስ የሚል አለ። እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። እኛ አሁን ዊዝድሮ ለማድረግ ስለሆነ እዚህ ጋር ዊዝድሮ የሚል አለ። እሱን ትነካላችሁ። ከዛ እሱን ከነካችሁ በኋላ እንደምታዩት እዚህ ጋር $1 ዊዝድሮ ማድረግ ትችላላችሁ። $5 ዊዝድሮ ማድረግ ትችላላችሁ። አሁን አካውንታችሁ እንዴት አድርጋችሁ ሴት አፕ እንደምታደርጉ ላሳያችሁ። ይሄንን ትነካላችሁ። ከዛ እንደዚህ ኢንተርፌስ ያመጣላችኋል። እዚህ አፕሊኬሽን 5 አካውንት ብቻ ነው ሴት አፕ ማድረግ የምትችሉት። አሁን ሴት አፕ ለማድረግ እዚህ ጋር አድ የሚል አለ። እሱን ትነካላችሁ። ከዛ እዚህ ጋር ሀገራችሁ ታስገባላችሁ። ኢትዮጵያ ካላችሁ ኢትዮጵያ ብላችሁ ታስገባላችሁ። ከዛ ሀገራችሁ ካስገባችሁ በኋላ እዚህ ጋር ዊዝድሮ ሜተድ የሚል አለ። እሱን ትነካላችሁ። ከዛ እንደምታዩት በባንክ አካውንታችሁ፣ በኢዋሊት አካውንታችሁ፣ በባይናንስ አካውንታችሁና በኢፓይ አካውንታችሁ ካሽ አውት ማድረግ ትችላላችሁ። እኔ አሁን በባንክ አካውንት ስለሆንኩ ባንክ ካርድ የሚል ይሄንን ነካለው። ከዛ እንደዚህ ያመጣላችኋል። ይሄንን ነክታችሁ ወደ ምን ባንክ ካሽ አውት እንደምታደርጉ ትመርጣላችሁ። እንደምታዩት እዚህ አፕሊኬሽን የሰራችሁትን ዶላር በሲቢኢ፣ በአቢሲኒያ ባንክ፣ በአዋሽ ባንክ፣ በአምሃራ ባንክ፣ በዳሽን ባንክ ካሽ አውት ማድረግ ትችላላችሁ። እኔ አሁን በሲቢኢ ስለሆንኩ ሲቢኢ የሚል ነካለው። ከዛ የምታወጡበት ባንክ ከመረጣችሁ በኋላ እዚህ ጋር የባንካችሁን ስም ታስገባላችሁ። እዚህ ጋር ደግሞ የባንካችሁን ቁጥር ታስገባላችሁ። እዚህ ጋር ደግሞ ዋትስአፕ ካላችሁ ዋትስአፓችሁን ስልክ ቁጥር ማስገባት ትችላላችሁ። ከሌላችሁ ደግሞ መተው ትችላላችሁ። ከዛ ሳብሚት የሚል ትነካላችሁ። እኔ አሁን ሞልቼ ልምጣና ላሳያችሁ። እኔ አሁን ሁሉም ነገር ሞልቼ ጨርሻለሁ። እናንተም እንደኔ ሁሉም ነገር ሞልታችሁ ከጨረሳችሁ በኋላ እዚህ ጋር ሳብሚት የሚል አለ። እሱን ትነካላችሁ። ከዛ ይሄንን ደግሞ ኮንፊርም ትሉታላችሁ። ከዛ ሎድ ያደርግና እንደዚህ ብሎ ያመጣላችኋል። ካሁን በኋላ እዚህ አፕሊኬሽን የሰራችሁትን ዶላር ወደዚህ ባንክ ካሽ አውት አድርጎ ያወጣላችኋል ማለት ነው። እና እዚህ አፕሊኬሽን ለሰዎች ኢንቫይት ማድረግ፣ ታስኮች በመስራት፣ ላይቭ ስትሪም በማድረግ በደንብ አድርጋችሁ ዶላር መስራት ጀምሩ። እና ይሄንን አፕሊኬሽን ይሄንን ቪዲዮ ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።